በሰማዕትነት መስከረም 29 ቀን በተሳለ ሰይፍ በክብር አረፈች። ባረፈችበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር የብዙ ከሚሆኑ መላእክት ከቅዱሳን አባቶች ጋር ቃል ኪዳን ሊሰጣት ተገለጸላት። የማይሻር ቃል ለክብርት ቅድስት አርሴማ እንዲህ ሲል ያው ቃል ኪዳን ገባላት። በአንቺ አማላጅነት ያመኑ ብዙ ሰዎች ይድኑ ዘንድ ማልኩልሽ። ስምሽን የጠራውን በበዓልሽ ቀን የተራበ ያበላውን የተጠማ ያጠጣውን በበዓልሽ ቀን በጽኑ ፍቅር የዘመረውንና ያመሰገነውን በገድልሽ አምኖ ለጸለየ ስዕልሽን በክብርና በንጽሕና ስሎ በቤቱ ቢያስቀምጥ ወንድ ልጁን ሴት ልጁን በአንቺ ስም የጠራውን ገድልሽን የጻፈ ያነበበ የልቡን ምኞት ፈጽምለታለሁ።